ዲጂታል ነጋሪት። ሰላም አድማጮቻችን እንደምን ሰንብታችኋል? ዲጂታል ነጋሪት የራዲዮ ፕሮግራም ተጀምሯል። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ፕሮግራም ነው። ዛሬም እንደተለመደው እንግዳ ይዘንላችሁ ቀርበናል። ቀደም ሲል በነበረው ሳምንት አቶ ዘውዱ ተፈራ ወርቄ ለረጅም ዓመታት በኮንስትራክሽን ዘርፉ ላይ በህግ አማካሪነትና በመምህርነት እንዲሁም በአሰልጣኝነት የቆዩ ሰው ናቸው። በባለፈው ፕሮግራምም ከህይወት ልምዳቸው መነሻ ከልጅነታቸው ጀምሮ ስለ ከፍተኛ ትምህርት ቤት ያሳለፉበትን ህይወትን በዝርዝር በማንሳት ስለ ኮንስትራክሽን ዘርፉ ምንነት እና ስለ ህግ ያለውን ግንኙነት እንደ መግቢያ ባለፈው ሳምንት አቅርበንላችሁ ነበረ። አሁን ደግሞ ከቀጣዩ ክፍል ይዘንላችሁ ቀርበናል። አብረናችሁ የምንቆየው እኔ ከፍቃዱ አንዳርጌ ከኮቨናንት አቤት ጥብቅና ድርጅት እንዲሁም ደግሞ ጠበቃ ትመት አሰፋ አቶ ዘውዱ ተፈራ ጋር ቀርበናል። እንዴት ሰንብታችኋል? ሰነበትክ አቶ ዘውዱ? ተነስተልን እንዴት ናችሁ? ዛሬ ትምህርትን ይዘን መጥተናል። አቶ ዘውዱ ደስ ይለኛል። እንኳን ደህና መጡ አቶ ዘውዱ። በቅድሚያ ዳግም ላመሰግኖት እፈልጋለሁ በድርጅታችን በኮቨናንት አቤት ጥብቅና ድርጅት ስምና በአራዳ ኤፍኤም 95.1 ስም ላመሰግኖት እወዳለሁ። ባለፈው ሳምንት ትንሽ በጤና ችግር ምክንያት መገኘት አልቻልኩም። ነገር ግን ፕሮግራሙን ተከታትያለሁ፣ በደንብ አዳምጫለሁ። የሚገርም የትምህርት ዝግጅት፣ የሚገርም የስራ ልምድ የያዙና በብዙ ደግሞ አገሪቱን ሊጠቅሙ የሚችሉ ግለሰብ ሆነው ነው ያገኘሁት። እንግዳችን ስለሆኑ ስለመጡ አመሰግኖታለሁ። እኔም አመሰግናለሁ። ያው በባለፈው ውይይታችንም አስተያየቶችን እየሰጡ ነበር የተከታተሉ ፕሮግራሙንና እንደሚታወቀው የኛ ሀገር የኮንስትራክሽን ዘርፍ በጣም በብዙ ችግሮች የሚያልፍ እንትን ነውና በተለይ ደግሞ የህግ ድጋፍ ጋር ያለው ግንኙነት እርሱ ማነስም ራሱ ክፍተቶች እንዳሉ በጣም ያሳያልና አስተማሪ ነገር ነው አቶ ዘውዱ ባለፈው የሚሰጡን። ዛሬም ደግሞ ከባለፈው የቀጠለ ያቆምንበት ጊዜ ገድቡን ያቆምንበት አለ። በዋናነት የኮንስትራክሽን ውሎችና ህግን በተመለከተ በተለይ ደግሞ ኮንስትራክሽን ዘርፉና ወይም ደግሞ ኮንስትራክሽን ውሎች ከሌሎች ፍትሐዊ ጉዳዮች የሚለይባቸውን ነገሮች እንደመነሻ አድርገን ውይይታችንን እንቀጥል። እስኪ አቶ ዘውዱ? ጥሩ አመሰግናለሁ። እንግዲህ ሳምንት ኮንስትራክሽን ህግ ትርጉም ለመስጠት ነው የሞከርኩት። ያው ወርኪንግ ዴፊኒሽን ስለሆነ እየተሻሻለ ሊሄድ ይችላል ብዬ ገምታለሁ። ለምን ያለቀለት የሚባል የትምህርት ዘርፍ የለም፣ የሚያድግ ነውና 5 ነገር ለማየት ሞክረናል። እንግዲህ ኮንስትራክሽን የህገ መንግስታዊ መሰረት አለው። ህገ መንግስታዊ ኦብጀክቲቭን ነው የሚያሳካው። የኮንስትራክሽን ዲማንድ ማለት ህንጻ እንዲሰራ መንገድ እንዲሰራላቸውና ሌላም የቢልት ኢንቫይሮንመንት አካል የሆነ እንዲሰራላቸው የሚፈልጉ ዲማንድ የሚያደርጉ አሉ። ይህን ዲማንድ ደግሞ ዴሊቨር የሚያደርግ ኮንስትራክሽን ኢንዱስትሪ እንዳለ አይተናል። አራተኛ በዚህ ውስጥ በኮንስትራክሽን ዲማንድ ፕሮሰስ ውስጥ በኮንስትራክሽን ዴሊቨሪ ፕሮሰስ ውስጥ ደግሞ ስቴክሆልደሮች የሚሳተፉ አሉ። ራሳቸው ኤምፕሎየር፣ ፕሮጀክት ማናጀር እንደዚህ የምንላቸው አሉ። እንግዲህ መጨረሻ ላይ ይሄ ፕሮሰስና ስቴክሆልደር ምንምናቸውን አጠቃላይ ስንመለከት በሁለት ነገር ይመራሉ። አንደኛ በህግ ሬጉሌት ይደረጋሉ እንዳግባቡ፣ ሁለተኛ ደግሞ በኮንትራት ማኔጅ ይደረጋሉ። እንግዲህ ኮንስትራክሽን ኮንትራት የባህሪውንም በደንብ ማወቅ ጥሩ ነው የሚመስለኝ። አንደኛ ኮንስትራክሽን ኮንትራት ማኔጅመንት ስንል የመጨረሻው እርከን ላይ ያለ የማኔጅመንት ሂደት ነው። ከሱ በላይ የፕሮጀክት ማኔጅመንት ሂደት አለ። ቅድም እንዳልኩት ደግሞ ህገ መንግስታዊ ዓላማ ይዞ የተነሳ ስለሆነ የዴቨሎፕመንት ማኔጅመንትም ነው የሚለውን መያዝ ያስፈልጋል። ስለዚህ ተራ ኮንትራት አይደለም ከሚለው ብንነሳ ከሌሎቹ አንዱ በጣም የሚለየው ነገር እሱ ነው። ሁለተኛ ሳምንት እንዳልነው ምን ላይ የተመሰረተ ነው የሚለውም ራሱ በደንብ መለየት አለበት። ሳምንት 3 ዶክመንቶች ለይተናል። የመጨረሻው የኛ በጣም ከኢንጂነሮችም ከሎየሮችም ጋር በቀጥታ ዴይ ቱ ዴይ የሚገናኘው የኢምፕሊሜንቴሽን ዶክመንት ብለን ተነጋግረናል። የመጀመሪያው የኢንጂነሪንግ ኮንተንት ያለው ፕሮጀክት ዶክመንት
ይሄ ዲዛይኑ ምኑ ያለበት። ሁለተኛ እሱን መሰረት አድርጎ የሚዘጋጅ የጨረታ ዶክመንት አለ። እሱ በባህሪው ኮምፕሌክሲቲውም አለው። ሶስተኛ ድራፍት ኮንትራክት ነው። እንግዲህ ኮንትራክት ስንል ወደኛም ወደ ሎየሮችም የሚመጣ ነው። ግን ኮንትራክቱን ለመረዳት ጨረታ ዶክመንቱን መረዳት ይገባል። የኢንጂነሪንግ ዶክመንቱንም ወይም ፕሮጀክት ዶክመንቱንም ይዘት መረዳት ያስፈልጋል። እነኚህ ዶክመንቶች እንዴት ይዘጋጃሉ የሚለው ላይ ነው እንግዲህ ቁልፉ። ፕሮጀክቶች በተለያየ መንገድ ዴሊቨሪ ይደረጋሉ። የስራ ክፍፍል ደግሞ መኖር አለበት። ኤምፕሎየር ምንድነው የሚሰራው፣ ኮንትራክተር ምንድነው የሚሰራው፣ ኮንሰልታንቶች ደግሞ ሚናቸው ምንድነው የሚለውንም ለምን እነኚህ ሶስቱ በፕሮጀክት ማኔጅመንት በኮንስትራክሽን ማኔጅመንት ሂደት ውስጥ በጣም ትልቅ ተዋናይ፣ ከኋላ በጣም ብዙ ስቴክሆልደሮች አሉ፣ ከፊት የምናያቸው ግን እነኚህ ስለሆኑ ማለት ነው። ሁለት ነገር ማንሳት ጥሩ ነው የሚሆነው። ኮንስትራክሽን ምንድነው የሚለውን ነገር ስናቅ ነው እንግዲህ የነሱንም ሚና የምንረዳው። ስለዚህ ኮንስትራክሽን ባጭሩ በእንግሊዝኛ ያለውና ሪዘልት ኦሪየንትድ ፕሮሰስ ነው። ሪዘልት ባለፈውም ህንጻ መንገድ ምናምን ያለው እንደ ሪዘልት ልንወስደው እንችላለን። ምናልባት የሚያዳምጡ ሰዎችም የፍትሐ ብሔር ህግ ቁጥር 26/10 ላይ ይሄ ኮንሰፕት አለ። ኮንትራክተር ምን ቀጥረው ሪዘልት እንዲሰጠን ነው የሚለው በቃ ትልቁ ማዕከሉ ያለው እዛ ጋር ነው። ያ ሪዘልት ምን ሊሆን ይችላል? ቢልዲንግ ሊሆን ይችላል፣ የኢንፍራስትራክቸር ፕሮጀክቶች ሊሆኑ ይችላሉ፣ ወይም ባለፈው እንዳልነው የፕሮሰስ ፕላንት ፕሮጀክት ሊሆን ይችላል። እነኚህን ኮሚኒኬት እንዴት እናደርጋለን? እንግዲህ ፕሮጀክት ሂደት አለው፣ የኢኒሺዬሽን ሂደት አለው፣ ጽንሰ ሀሳቡ ዴቨሎፕ የሚደረግበት የፕላኒንግ ሂደት አለው፣ የኤክስኪዩሽን ሂደት አለው፣ የሞኒተሪንግ እና የቫይሌሽን ሂደት አለው፣ ካለቀ ደግሞ የክሎዚንግ ሂደት አለው። እነኚህ ፕሮሰሶች በህግ ባለቤት አላቸው። ሶስት ናቸው። እንግዲህ በኋላ ምናልባት ሌላ ጊዜ በትሬኒንግም በምንም መልክ በጣም ዴቨሎፕ የምናደርገው ሆኖ የመጀመሪያው የማይንዲንግ ፕሮሰስ የሚባለው ነው። የፕሮጀክት ሀሳብ ማን ነው የሚያመነጨው? እንዴት ነው የሚመነጨው? ከአእምሮ ስለሚነሳ ማለት ነው። የዚህ ባለቤት የፕሮጀክት ባለቤቶች ናቸው። በህንጻ መስራት እንፈልጋለን። የህንጻ ለምን ዓላማ ነው የሚውለው? ያው ኢንቨስትመንት የሚያካሂደው ሰው ራሱ ስለሚወስነው ማለት ነው። ይሄ ግን በአግባቡ ዶክመንትድ ሆኖ ኮሚኒኬትድ መሆን ስላለበት የፔፐሪንግ ፕሮሰስ አለው። እንግዲህ እዚህ ጋር ነው አሁን ኮንሰልታንቶችን የምናገኛቸው። አንድ ሰው ህንጻ መስራት ይፈልጋል፣ መንገድ ሊሰራ ይፈልጋል፣ ግድብ ሊሰራ ይፈልጋል። ምን ማለት ነው? ያ ወደ ኢንጂነሪንግ ዶክመንቴሽን እና ኮሚኒኬት ማድረግ ወደምንችላቸው ሰነዶች መለወጥ አለበት። ይሄ ፔፐሪንግ ፕሮሰስ እንደየ ዴሊቨሪ ሲስተሙ ሊለያይ ይችላል። ለምሳሌ ዲዛይን ቢድ ቢልድ የሚባል አይነት ፕሮጀክት ይሄ ዲቢቢ ኖርማሊ የምንለው ማለት ነው። ዲዛይን ኤንድ ቢልዲንግ ዲዛይን ቢድ ቢልድ በሚሆንበት ጊዜ ዲቴል ዲዛይኑን ኮንሰልታንቱ ይሰራል። እሱን ተከትሎ ያሉ ዶክመንቶች አሉ፣ ስፔሲፊኬሽን የምንላቸው፣ ድሮይንግ የምንላቸው፣ ቢኦኪው የፔመንት ሲስተሙ በኋላ የምናየዋለን። እዚህ ጋር ላቋርጦት ጋር ሰውቱ አያይዘው እንዲመልሱ ብዬ ነው ሳያልፉት። እንግዲህ ከፕላኒንግ እስከ ሞኒተሪንግ ባለው ስቴጅ ውስጥ ብዙ ሂደቶች አሉ። በዚህ ሂደቶች ውስጥ ደግሞ የሚያሰራው አካልና ሰሪው አካል ደግሞ አማካሪ መሐንዲስ የሚባል አካል አላቸው። ቅድም ጠቅሰውታል። የኔ ጥያቄ እዚህ ላይ ነው። ይሄ አማካሪ መሐንዲስ ማን ነው? ምክንያቱም አማካሪ መሐንዲሱ በሚሰጣቸው አስተያየቶች ምክንያት ስራው ሊቀጥል ይችላል፣ ስራው ሊቆም ይችላል። የቢልዲንግ ስራ ደግሞ የተዋዋይ ወገኖች ብቻ ነው። እኔ በያላምንም በግሌ የሚሰሩት ግንባታዎች የሀገር ሀብት ናቸው። በጣም ብዙ ትልልቅ ሜጋ ፕሮጀክቶች ቆመው ለረጅም ዓመታት እናያለን። ስለዚህ በሀገር ሀብት ላይም ኢፌክት ያለው አስተያየት ሊሰጥ ይችላል ይሄ አማካሪ መሐንዲስ። ይሄ ማን ነው፣ እንዴት ነው ሴሌክት የሚደረገው የሚለውን ካሉት ልምድ አንጻር በደንብ አስተያየት ቢሰጡበት። ፍርድ ቤቶች ላይም ክርክር ሲመጣ ጥያቄ ስለሚቀርብበት ነው። ያው በስፋት በኋላ ፎርሙላው ጋር ስንመጣ የምናየው ሆኖ ይሄ ኮንሰልታንት ላንድ ፕሮጀክት ሰክሰስም ፌለርም ምክንያትም ሊሆን ይችላል። ኤምፕሎየሩ ነፃ ነው ማለት አይደለም፣ ኮንትራክተሩ ነፃ ነው ማለት አይደለም። የሚወስዱት ድርሻ አለ።
እንግዲህ ዶክመንት ዲዛይን ለማዘጋጀት አንድ ዲዛይን የብዙ ነገር መነሻ ነው ለፕሮጀክት። አንደኛ የፕሮጀክቱ ስኮፕን የሚወስነው ያው ጥናቱን መሰረት አድርጎ ይሄው ኮንሰልታንት ነው። ዲዛይን ማለት በጣም ትልቅ ነገር ነው ቢኮዝ ለኮንስትራክሽን መሰረት ዲዛይን ስለሆነ አንድ ፕሮጀክት ስኮፑ በደንብ ዲፋይን ካልተደረገ የሚወስደው ጊዜ፣ ሊመደብለት የሚገባው በጀት፣ ሊያሳካ የሚፈልገው ፐርፐስ እና ኦብጀክቲቭን ሁሉ ሚስ ማድረግ አጋጣሚ ሊኖር ስለሚችል ማለት ነው። እንግዲህ ክሊየንቶች ኮንሰልታንት ሲመርጡ ማድረግ ያለባቸው ጥንቃቄ እንደተጠበቀ ሆኖ ለጥናትና ዲዛይን በቂ ጊዜ አይሰጥም። በቂ ጊዜ መሰጠት አለበት። በቂ በጀት አይመደብም። በቂ በጀት መመደብ አለበት። በቂ በጀት ከሌለ ብቃት ያላቸው አጥኚዎችና ዲዛይነሮችን መቅጠርም ኮንሰልታንቱም ያን ማድረግ ስለማይችል ማለት ነው። ይሄ እንግዲህ ዲዛይን ኮንሰልታንት ብለን አድሬስ የምናደርጋቸው ባለሙያዎች ጋር የሚመጣ ነው። በኋላም በሱፐርቪዥንና በኮንትራክት አስተዳደርም ስለሚመጡ ፕላኒንግ እና ዲዛይን ላይ የቤት ስራ ካልተሰራ ያ ፕሮጀክት ሊወድቅ ወይም ሊያልፍ ወይም ሰክሰስ ሊሆን እንደሚችል ከወዲሁ መገመት ይቻላል። የዲዛይን ሪቪው ካልቸርም ደግሞ መኖር አለበት። እነሱ ሚስጥር አይደለም። በኋላ ፐብሊክሊ ለመንግስት ቀርቦ በህግ ተፈቅዶ የሚሰራ ፕሮጀክት ስለሆነ የባለሙያ ሪቪውም ሊኖርበት ይገባል። ቢኮዝ እዛ ጋር በቂ ጊዜ በቂ ገንዘብ ተሰጥቶ የሚሰራ ካልሆነ በኋላ ኮንስትራክሽን ላይ ወደ ኋላ ነው የምንመለሰው። አንዱ ለምሳሌ ቫሪዬሽን ነው። አሁን እንትኑ በኋላ የምናየው ሆኖ ቫሪዬሽን የሚሆነው የስኮፕ ችግር ሲኖር ነው። እንግዲህ በደንብ አልተጠናም ማለት ነው። ለምንድን ነው ያልተጠናው? ኮሚኒኬሽን ችግር ነበር ወይ? ቢኮዝ አንድ ኮንሰልታንት ስራውን ከጨረሰ በኋላ ለክሊየንቱ ሊያቀርብ ይገባል፣ ዲስከስ ሊደረግ ይገባል። የጎደለ ካለ የቤት ስራ አልቆ ነው ወደ ፕሮክሪመንት ስቴጅ መኬድ ያለበት ማለት ነው። ስለዚህ ሁለተኛው ተዋናይ ኮንሰልታንት ነው። ቢኮዝ ከኮንትራክተሩ በፊት ክሊየንትን የሚያገኘው ኮንሰልታንት ነው። ስለዚህ ስለ ፕሮጀክቱ እውቀት እና ኢንፎርሜሽን የሚኖረው ኮንሰልታንቱ ስለሆነ ይሄንን የፔፐሪንግ ፕሮሰስ የምንለው ይሄ ባጭሩ የገለጽኩት የፕሮጀክት ዶክመንቱን ፕሮዲዩስ የሚያደርግ የጨረታ ዶክመንትም የሚያዘጋጅ ስታንዳርድ ኮንትራክትም የሚመርጥ ስለሆነ በእነኚህ ላይ ስህተትና ጉድለት ካለ እና ይሄንን ይዘን ፕሮክሪመንትና ኢምፕሊሜንቴሽን ስቴጅ ላይ ከሄድን ኦፍ ኮርስ ፕሮጀክቱ ችግር ላይ ነው የሚወድቀው። ያው ክሌምም ይኖራል፣ ዲስፒትም ይኖራል ማለት ነው። ሶስተኛ ግራውንዲንግ ፕሮሰስ የምንለው ያው ፈጻሚው ኮንትራክተር ነው። ይሄ እንግዲህ ዲቢቢ ሲሆን ነው ዲዛይኑን ኮንሰልታንቱ ስለ ኢምፕሎየሩ ሆኖ ይሰራል። ዲቢ ከሆነ ደግሞ በኋላም እንደምናየው ዲዛይኑንም ኮንስትራክሽኑንም ኮንትራክተሩ የሚሰራበት የዴሊቨሪ ሜተድ ወይም ዴሊቨሪ ሲስተም ብለን የምንለው ነው። እነኚህን ይዘን ነው የምንሄደው። በዚህ ውስጥ ብዙ ህጎች አሉ። ኮንትራቶችም የኮንትራት ኢንፑትም ይኖረዋል። እንግዲህ ህጉ ብዙ አይነት ነው። ፐብሊክ ሎ፣ ፕራይቬት ሎ ብለን ትምህርት ቤት የተማርናቸው ሁሉ እንዳግባቡ ኮንስትራክሽን ጋር ተያይዞ ይመጣሉ። ኮንትራት ላይ ያው ሲቪል ኮድ 1676ን እንደምናነበው ስፔሻል ኮንትራት ብሎ የሚነግረን እና ቡክ 5 የሲቪል ኮድ ስፔሻል ኮንትራት ብሎ 3 ኮንትራቶች አይነቶችን ይነግረናል። አንደኛው ወርክስ ኮንትራት ነው። ዝርዝሩን በኋላ እናየዋለን። ሁለተኛው ሰርቪስ ኮንትራት ነው። የተለያዩ ሰርቪሶች አሉ። እንዳግባቡ ኮንስትራክሽን ይሄንንም ይፈልጋል። የሰፕላይ ኮንትራት አለ። እሱም ለኮንስትራክሽን ግብአት ነው። ቢኮዝ ኢኩዊፕመንት፣ ሌበር እና ማቴሪያል በምንገዛበት ጊዜ የሁሉንም አይነት ኢንፑት ይፈልጋል። ኮንስትራክሽን ኮንትራት ግን ዝም ብሎ ኮንትራት አይደለም። በአንድ ገጽ በሁለት ገጽ የምናጠቃልለው ሳይሆን ቅድም ያልናቸውን የፕሮጀክት ዶክመንት፣ ዲዛይን፣ ኢንጂነሪንግ ዶክመንት ነው ይዘቱ። እሱን መሰረት አድርጎ የሚዘጋጁ የቴንደር ዶክመንቶች አሉ፣ የኢንጂነሪንጉን ዶክመንት ጨምሮ። እነኚህ በኋላ የኮንትራክት ዶክመንቱ ድራፍት የተባለው ልክ ሲፈረም ኮንትራክት ዶክመንት ይሆናል ማለት ነው። እንግዲህ አንዱ የሚለየው ብዙ ናቸው ዶክመንቶቹ ማለት ነው። በኋላ ፕሮጀክት ዶክመንት፣ ቴንደር ዶክመንት ብለን ሪፈር አናረግም። ኮንስትራክሽን ኮንትራክት ዶክመንት ብለን ነው አድሬስ የምናረጋቸው። ይዘቶቹን ግን በደንብ ማወቅ ያስፈልጋል። እንዲመች ባለሙያዎችም እንዲረዱ እነኚህ ኮንትራክት ዶክመንት የምንላቸው በ5 ዘርፍ እንደገና ይከፈላሉ።
አንደኛው ሊጋል ፓርት የምንላቸው አሉ፣ ከዛው ውስጥ ቴክኒካል ፓርት የምንላቸው አሉ፣ ኮመርሻል ፓርት የምንላቸው አሉ፣ ኤሌክትሪካል ኤንድ ሜካኒካል አፕላይድ የሚሆን ከሆነ ለህንጻ በተለይ እንደው ምናልባት ካለ፣ ሶስተኛው የአርቢትሬሽን አግሪመንት ካለ ክሎዙ ራሱን እንደቻለ አግሪመንት ያው ኦብቪየስሊ ስለምናውቀው ማለት ነው። ሊጋል ፓርት ላይ ብዙ ናቸው፣ እነሱንም ማየት ያስፈልጋል። ኮንትራክት አግሪመንት ብለን የምንጽፋት እቺ 2 ገጽ እሷ ብዙ ጊዜ አናቶሚ ኦፍ ዘ ኮንስትራክሽን ኮንትራክት ተብላ ነው የምትወሰደው። እሱን አንብበህ ወደሚቀጥሉት በጣም በርካታ ኮንትራክት ዶኩመንቶች የመግቢያ በር ማለት ነው። ኢትስ ጌት ዌይ ቱ ኮንስትራክሽን ኮንትራክት። እሱ ምንድነው? ፓርቲዎቹን አይደንቲፋይ ያደርጋል፣ ፕሮጀክቱን አይደንቲፋይ ያደርጋል፣ አድራሻቸውን አይደንቲፋይ ያደርጋል፣ ኮንትራክት ዶኩመንቶቹን አይደንቲፋይ ያደርጋል። ያው ምስክሮቹ ምናምንም የሚፈርሙበት ማለት ነው። ይሄ ኦን ቶፕ ኦፍ ኤቭሪ ዶኩመንት የሚመጣ ነው። ብዙ ነገር ነው የሚነግረን ኢንክሉዲንግ ሌሎች አስፔክቶችም ጭምር ካሉ ማለት ነው። ሁለተኛ ቴክኒካል ዶኩመንት ላይ ነው እንግዲህ የምንለየው። ዲቪቪ ሲሆን ዲዛይኑ አለ፣ እሱን ተከትለው ዲዛይኑ የሚወልዳቸው 3 ዶኩመንቶች አሉ። የቴክኒካል ስፔሲፊኬሽን የምንለው ለዲቪቪ ላይ በጣም ኢምፖርታንት ነው። ድሮዊንግ ኢዝ ቬሪ ኢምፖርታንት። ሶስተኛ ቢኦኪው ወይም ቢል ኦፍ ኳንቲቲ ብለን የስራውን አይነቶች በምንዘረዝርበት ጨረታ ላይም ያው ተሞልቶ መጥቶ ስምምነት የሚደርሱበት ማለት ነው። ኤሌክትሪካልና ሜካኒካል በተለይ አንድ ህንጻ በጣም ረጅም ከሆነ ከ4 ፎቅ በላይ ህግም ስለሚያስገድድ ለምሳሌ አሳንሰር ወይንም ሊፍት ካለ እሱ ኤሌክትሪካል ወይ ኤሌክትሮሜካኒካል ፓርት ተብሎ ይወሰዳል። ብዙ ጊዜ ወደ ሰብ ኮንትራክት የሚሄደው እሱ ነው። በኋላ እናነሳለን ሰብ ኮንትራክት ማለት ነው። አራተኛ ኮመርሻል ፓርት ከባንክ እና ከኢንሹራንስ የሚመጡ ዶክመንቶች ሪስክን በተመለከተ፣ አድቫንስ ሪፔይመንት ጋራንቲን በተመለከተ፣ ፐርፎርማንስ ቦንድን በተመለከተ የውሉ አካል ናቸው። አምስተኛው የመጨረሻው የአርቢትሬሽን ክሎዝ ነው። እነኚህን ይዘን ነው እንግዲህ ወደ ኮንስትራክሽን ኮንትራክት የሚለውን ይዘን እንሄዳለን። ይሄ ግን ዴሊቨሪ ሲስተሙ ሲቀየር የዶክመንቶቹ ይዘት ይቀየራል። አሁን ዲቪ ሲሆን ከዲቴል ዲዛይን አንጀምርም። ኤምፕሎየርስ ሪኳየርመንት የሚባል ሌላ ዶክመንት ነው ኮንሰልታንቱ የሚያዘጋጀው ለክሊየንቱ ማለት ነው። ዝርዝር ዲዛይኑን ኮንስትራክሽኑ ስለሚሰራው ማለት ነው። ስፔሲፊኬሽን ድሮዊንግ የምንላቸው አሁን መጀመሪያ እናገኛቸው፣ በኋላ ነው ኮንትራክተሩ ዴቨሎፕ የሚያደርገው። ስለዚህ ማንም ሰው የኮንስትራክሽን ኮንትራክትን ለመረዳት ምን አይነት ዴሊቨሪ ሲስተም ነው እሱን ተከትሎ የተዘጋጁት መጀመሪያ ድራፍት በኋላ ደግሞ ኮንትራክት ዶክመንት ተብሎ የመጡትን ይዘት ካልተረዳ በስተቀር ሂደቱንም መረዳት አይችልም። በኋላ የሚነሱትንም አለመግባባቶች ምን ላይ ተነስተው እንደ መጡም መረዳት ስለማይችል ዴሊቨሪ ሲስተም ጌትዌይ ቱ አንደርስታንድ ኮንስትራክሽን ኮንትራክት ተብሎ ይወሰዳል ማለት ነው። ኮንስትራክሽን ኮንትራክት ብዙ አይነት ነው። እንደገና እሱንም በደንብ ብናየው ጥሩ ይመስለኛል። እንግዲህ አንዱ ቤዚካሊ እንዲይዝ የሚፈልገው ነገር 4-5 ነገር ሊሆን ይችላል። አንደኛ እነማን ናቸው ኤምፕሎየር ኮንትራክተር የምንላቸው ማን ናቸው የሚለውን ነገር በግልጽ መረዳት ያስፈልጋል። ሊጋል ስታተሳቸውም ጭምር ስለሚለይ ማለት ነው። ሁለተኛ ሰብጀክት ማተር ወይም በህግ ኦብጀክት ኦፍ ዘ ኮንትራክት የምንለው ቢልዲንግ ነው የሚሰራው፣ ኢንፍራስትራክቸር ነው የሚሰራው ወይስ ሌላ የሚለውን በደንብ እነኛ ዶክመንቶች ይሄንን ኤክስፕሌን ስለሚያደርጉ ማለት ነው። ሶስተኛ ዴሊቨሪ ሲስተሙ ምንድነው? ዲቪቪ ነው ዲቪ ነው ብለን ቅድም ሌሎችም አሉ በኋላ ወደ ፎርሙላው ስንሄድና እሱ በጣም ኢምፖርታንት ነው። አለዛ ወረቀቶቹ ያዩናል እንጂ ኮንትራክት ዶክመንት ያዩናል እንጂ አንበል ለመረዳት መነሻውን ሳንይዝ ይዘቱን ለመረዳት ስለሚያስቸግር ነው። አራተኛው በጣም ኢምፖርታንት የሚሆነው ፔመንት ሲስተሙ ደግሞ ይለያል እንደየፕሮጀክቱ። አንዳንዱ ቢኦኪው ሊሆን ይችላል። ቢኦኪ ከሆነ ኤክስኪዩትድ በሆነው ኳንቲቲ ልክ እንደገና እየተለካ የሚከፈልበት ስለሆነ እሱ ምን ብለው ነው የተዋሉት የሚለው እሱ ቬሪ ኢምፖርታንት ነው። ለምሰም ከሆነ ፔመንት ሲስተሙ ይለያል፣ አከፋፈሉ ላይ ይለያልና ይሄንን መለየት በጣም ኢምፖርታንት ነው። አይነቶቹን ለመረዳት የመጀመሪያው ኢንትረስት ቤዝድ ኮንስትራክሽን ኮንትራክት አለ። ፐብሊክ ኢንትረስት ነው ወይስ ፕራይቬት ኢንትረስት ይዞ የመጣ ነው የሚለው። አሁን የመንግስት ከሆነ ፐብሊክ ኮንስትራክሽን ኮንትራክት ይሆናል ማለት ነው። ስትሮንግ የሆነ ሃይ የሆነ የፐብሊክ ኢንትረስት ይዞ የሚመጣ ፕሮጀክት ነው። ከፕሮክሪመንቱ ጀምሮ ከምን ጀምሮ በጣም ሃይ ስቴክ እስከ ፓርላማ ድረስ ሁሉ ኢንትረስት ያለበት ስለሆነ ማለት ነው።
ፕራይቬት ኮንስትራክሽን ኮንትራክት ደግሞ አለ። እነኚህ ሲቪል ኮድ ጋር አድሬስ የሚደረጉበት ስፍራም ይለያያል። እንግዲህ የፐብሊክ ሲሆን አድሚኒስትሬቲቭ ኮንትራክት ኮንሰፕቶች በጣም ይረዱናል። ፕራይቬት ሲሆን ደግሞ ቅድም ያልኳችሁ 2610 እስከ 2631 ድረስ ያሉት ይረዱናል። ሁለተኛው ቢልዲንግ ነው፣ ኢንፍራስትራክቸር ነው። ኦብጀክት ኦፍ ዘ ኮንትራክት ይዘን የምንለይበት ነው። ቢልዲንግ ከሆነ ለቢልዲንግ ኮንስትራክሽን አግባብነት ያላቸው ህጎች ሁሉ ከኋላ ይመጣሉ። ኢንፍራስትራክቸርም ከሆነ እንደዛው፣ ፕሮሰስ ፕላንትም ከሆነ እንደዛው ሆኖ ይመጣሉ። ሶስተኛው የስራ ክፍፍልን መሰረት ያደረገ ነው። ይሄ ዲቢ ነው ዲቢቢ ነው የምንለው እዚህ ጋር ነው የሚመጣው። ይሄ በጣም ኢምፖርታንት ነው። አራተኛ የፔመንት ሲስተሙን ቅድም መሰረት አድርጎ ሊሆን ይችላል። አራተኛ ወይም አምስተኛ የሚሆነው ጁሪስዲክሽን ቤዝድ ነው። ሎካል ነው፣ ኢንተርናሽናል ነው። ቢኮዝ ኢንተርናሽናል ኮንትራክተሮችን መጥተው ስለሚሰሩ ማለት ነው። እና ይሄንን ማኔጅ ማድረግ ውስጥ እንግዲህ ኢምፕሎየሩም አለ፣ ኮንትራክተሩም አለ፣ ኮንሰልታንቶችም አሉ። አሁን ከሌላው አንዱ የሚለይበት ደግሞ የኮንስትራክሽን ኮንትራክት ማኔጅመንት ራሱን የቻለ ኮንትራክት ስታንድ አሎን አይደለም፣ በራሱ የቆመ አይደለም። ሶስተኛ ወገን ይፈልጋል። ሌሎች ኮንትራክቶች ያው ዋናው ባለጉዳዮቹ ራሳቸው የሚፈጽሙት ነው የሚሆነው። ኮንስትራክሽን ኮንትራክት አንዱ የሚለየው ሶስተኛ ወገን ያለበት መሆኑ ነው። ይሄ ሶስተኛ ወገን ኢንጂነር ወይም ኮንሰልታንት ብለን የምንጠራው ነው። በክሌንቱ በኩል ነው ወደ ፒክቸር ውስጥ የሚመጣው። ምንድነው እንዴት ነው በኋላ ሊጋል ስታተሳቸውን ክላሪፋይ ሳረግ ኮንትራክተርና ኮንሰልታንት እንግዲህ ፕሮፌሽናል ናቸው ተብሎ ነው የሚገመተው። ስለዚህ ሪስፔክቲቭ የሆነው የፕሮፌሽናል ሩልስ ኤንድ ፕራክቲስ ኮንትራክተሩንም ኮንሰልታንቱንም የሚገዙ ይሆናሉ። ክላይንት ባለሀብት ነው፣ ፕሮፌሽናል እንዲሆን አይጠበቅበትም። ሞር ኦብሊጌሽን የሚኖረው ግን በሁለቱ ላይ ይሆናል። በኋላ በየመልኩ ስናያቸው ሚናቸው ምንድነው ምናምን የሚለውን ከየዴሊቨሪ ሲስተሞቹ አኳያ የምናያቸው ይሆናል። ምናልባት ከመንግስት ኮንትራክቶች መንግስት ከሚያሰራቸው ሜጋ ፕሮጀክቶች አንጻር ለብቻ የሚሉን ነገር ካለ ክርክር ሆነውም ስለሚመጡ ነው። እንግዲህ እሱን ምናልባት የፎርሙላው ማጠናቀቂያ ዲስፒዩት ነው፣ ክሌምና ዲስፒዩት ስለሆነ እንደዚህ አይነት ፕሮጀክት ሲሆን እንዴት ዲስፒዩት ይፈጠራል ምክንያቶቹንም ጭምርና መፍቻ መንገዶቹም ላይ ብዙ ፖይንቶች ስለሚነሱ እዛ ጋር ብናነሳው ጥሩ ይመስለኛል። እሺ ጋሽ ዘውዱ አይ ቲንክ ወደ ተከታታይ ጥያቄ እንሂድ። የራሱ የሆነ ፎርሙላ አዘጋጅተዋል ይባላል ከኮንስትራክሽን ህጎች አንጻር። ይሄ ፎርሙላ ምንድነው? ፎርሙላውን ለማነሳሳት ያስቻሉት ምክንያቶች ምንድናቸው የሚለው ነው ጥያቄ። አያይዞ ይሄ ፎርሙላ የኮንስትራክሽን ክርክሮችን ወይም አለመግባባቶችን ከመፍታት ረገድ አስቀድሞ መከላከያ አድርገን ልንጠቀምበት እንችላለን የሚለውን ቢመልሱልን። እንግዲህ ፎርሙላው ከ30 አመት ልምድ በኋላ እንግዲህ 1984 ነው የተመረኩት። እንግዲህ በአድቫይዚንግም በምን በተለያየ ማለት ነው ረጅም አመት ነው። ከ30 አመት በኋላ ነው 84 ማለት በእንትን ማለት ነው በአውሮፓውያን አቆጣጠር ነው። በ76 አመት ማለት ነው 2014 እንደ አውሮፓ አቆጣጠር ነው ዴቨሎፕ ያደረኩት። ዴቨሎፕ ለማድረግ 7 አመት የዩኒቨርሲቲ ቲቺንግ ኤክስፒሪየንስ ረድቶኛል። አስተምራቸው የነበሩ ኢንጂነሮች ናቸው። ሎየር ምናልባት አንድ ጊዜ ይሆናል ሎ ስኩል 2010 እንደ አውሮፓ አቆጣጠር ያስተማርኩት። እንግዲህ ሎየር ላልሆነ ሰው ስለ ህግ ማስተማር በጣም ከባድ ነው። ስለዚህ በተቻለ መጠን በፍጥነት ተረድተው ለምን ከፕሮጀክት ላይ ተነስተው የሚመጡ ሰዎች ናቸውና ኮንትራክት ዶክመንቱን ተረድተው አግባብነት ያላቸውን ህጎችም ተረድተው ፕሮጀክቱን ሰክሰስፉሊ ሞሮለስ ማስተዳደር እንዲችሉ ኮንሰፕቶቹን መረዳት አለባቸው ከሚል መነሻ ነው ያ ነው። ስለዚህ ወደ 10-12 ዩኒቨርሲቲዎች ሳስተምር ነበር። ኮንስትራክሽን ኢንጂነሪንግ እና ማኔጅመንት ወይም ኮንስትራክሽን ቴክኖሎጂ እና ማኔጅመንት ስፔሻላይዝ የሚያደርጉ ኢንጂነሮች የማስተርስ ትምህርት ሲማሩ እኔ ኮንስትራክሽን ሎ ኢንስትራክተር ሆኜ ነበር ያስተማርኩትና አንዱ ያነሳሳኝ ያን ምን መደረግ አለበት እሱን ዴቨሎፕ ለማድረግ ግን የተጠቀምኩት እኔ ጭምር ነኝ። ቢኮዝ ነገሮችን ሲምፕሊፋይ ለማድረግ ነገሩን ለመከታተል ወደ ነጥቡ ቶሎ መጥተው የሚፈለግባቸውን ዲሲሽን የሚሆን ሬኮሜንዴሽን የሚሆን ሊሰጡ የሚገባውን ኢንፑት መስጠት እንዲችሉ ረድቷቸዋል ብዬ ገምታለሁ። ምናልባትም የሚሰሙ ከሆነ
ሁልጊዜም ክላስ ውስጥ ስለማነሳላቸው የሚረዱት ይመስለኛል። አንዱ ያ ነው። ይሄ ፎርሙላ የኮንስትራክሽን ሎው እና ኮንትራትን ለመረዳት በጣም ይጠቅማል። 7 ሲስተሞች አሉት እናያቸዋለን። በእያንዳንዱ ሲስተም ውስጥ ወይ 3 ወይ 2 ወይ 4 ሰብ ሲስተሞች አሉ። ይሄ ለፕላነሮችም፣ ለኮንሰልታንቶችም፣ ለኮንትራክተሮችም፣ ለክሊየንቶችም፣ ለሎየሮችም፣ ለዳኞችም፣ ለሚያስተምሩ ሰዎችም፣ ሪሰርች ለሚሰሩትም በጣም ነገሩን እንግዲህ ወተር ታይት ነው አይደለም። እንግዲህ ወደፊት ሪቪው ሲደረግ ጉድለት ካለው 100% ትክክል ነው ብዬ ፐርፌክት ነው ብዬ መነሳት አልችልም። ቢኮዝ ኮንትሪቢዩሽን ካለ ሁልጊዜ ኦፕን ማይንድ መሆን ስላለብን ማለት ነው። ግን ሁሉንም ሊነሱ የሚገባቸውን ጉዳዮች ሁሉ ይዟል ብዬ ነው የምነሳው። እንግዲህ 7ቱ ሲስተሞች የሚከተሉት ናቸው። አንደኛ ዴሊቨሪ ሲስተም የምንለው ነው። ኮንስትራክሽን ዴሊቨሪ ሲስተም ኪ ነው፣ እሱ እናየዋለን። ሁለተኛ የኮንትራት ሲስተም ነው። ቢኮዝ ኮንትራት ሲስተሙ ዴሊቨሪ ሲስተሙን ተከትሎ ስለሚመጣ ቀደም ዲቢቢ ስንል ኢንጂነሪንግ ዶክመንቱ ሌላ ኮንትራቱ ሌላ እንዳይሆን በጣም መጠንቀቅ ስላለብን ማለት ነው። ሶስተኛ ሊጋል ሲስተም ነው። ያው ህግም ያስፈልገናል። ቢኮዝ ኮንትራት ብቻውን አይቆምም። የሚመጣውም በኮንትራት ነው፣ የሚገዛውም በኮንትራት ነው። ኮንትራቱም ካለቀ በኋላ ህግ ያስፈልገናል። ስለዚህ ሊጋል ሲስተም ኢዝ ቬሪ ኢምፖርታንት። አራተኛው ሪሌትድ ነው ያልኩት፣ ፐርሰን ሪሌትድ ሲስተም ነው ያልኩት። ቢኮዝ ሰው ሲስተም አይደለም፣ ግን መረዳት እንዲቻል ነው። እንግዲህ ኢንስቲትዩሽንስ ይኖራሉ፣ ኢንዲቪጁዋልስ ይኖራሉ። እነሱን ለይተን እንድናይ። ቢኮዝ ኢንዲቪጁዋል ሲሆንና ኢንስቲትዩሽን ሲሆን ከኋላ የሚኖርባቸው የዲሲሽን ሜኪንግ ፕሮሰስ በጀት የማግኘት ምን የማግኘት በተለይ ፐብሊክ ወይም ፕራይቬት ወይም ምናምን ሲሆን በጣም ልዩነት አለው። እሱን አድሬስ ለማድረግ ሁለቱን ለይቶ መረዳት ጥሩ ነው የሚሆነው። አራተኛው ወይ ምናልባት አምስተኛው የሚሆነው የፕሮክሩመንት ማኔጅመንት ሲስተም ነው። ኮንስትራክሽን ላይ ወደ ኮንስትራክሽን ኮንትራክት ለመምጣት በፕሮክሩመንት ፓዝ ነው የምናልፈው። ፐብሊክ ነው፣ ፐብሊክ ኢንትረስት አለው፣ ትራንስፓረንሲም ስላለው፣ የአካውንታቢሊቲ ኢሹም ስላለው ማንኛውም የፐብሊክ ሪሶርስ ትራንስፓረንትሊ ኤክስፔንድ መደረግ ያለበት። ስለዚህ የፕሮክሩመንት ሲስተም ያስፈልጋል። የግሉም ጋር ሊኖር ይችላል። በቀጥታ መስጠት ያው ፕሮክሩመንት ነው፣ ዳይሬክት አዋርድ ስለሚባል። ስለዚህ ፕሮክሩመንት ማኔጅመንት ሲስተም አምስተኛው ሲስተም ነው። ስድስተኛውና ዋናው ረጅም ጊዜም ሊወስድ የሚችለው ዲስከሽን ላይ የኮንስትራክሽን ኮንትራክት ማኔጅመንት ሲስተም ነው። በስሩ 3 ሰብ ሲስተሞች አሉ፣ እናያቸዋለን። ሄደን የምንደርሰው 7ኛውና የመጨረሻው ሲስተም ኢንፎርስመንት ሲስተም ነው። 3 ሰብ ሲስተሞች አሉት፣ እናያቸዋለን። እሱ ዲስፒዩት ክሌም ምናምን የምንላቸውን የምናይበት ማለት ነው። ወደ ዴሊቨሪ ስንመለስ 3 ሰብ ሲስተሞች እንዲኖሩት አድርጌ ነው ካታጎራይዝ ያደረኩት። እንግዲህ የሲምፕሊፊኬሽኑ የሚመጣው ከዛ ነው። 4 5 6 ካረግ ነው ሞር ኮምፕሌክስ ስለሚሆን ማለት ነው። ዴሊቨሪ ሲስተም ምናልባት ወረቀቱ እጃችሁ ላይ በሚኖርበት ጊዜ ካያችሁት ዲ አረንጓዴ ነው። ኢትስ ግሪን ከለር ምክንያት አለው። ባለፈው ስንነጋገር ሰስቴናብል ዲቨሎፕመንት ብለናል። ግሪን ቢልዲንግ፣ ግሪን ኢንፍራስትራክቸር ምናምን የምንለው ነገር ዴሊቨር የሚደረገው ነገር የሰስቴናቢሊቲን ኢሹ አድሬስ ማድረግ ስላለበት አንዱ የሚሰጠን ነገር የሰስቴናቢሊቲ ኢሹን ሁልጊዜ ታሳቢ ያደረገ ልማት፣ ዘለቄታዊ ልማት እንዲኖር ሪማይንድ ያደርጋል ማለት ነው። ሁለተኛው የዲቪዥን ኦፍ ሌበር ነው። ዲቢቢ ስንል ማን ምን ይሰራል፣ ኤምፕሎየሩ ምን ይሰራል፣ ኮንትራክተሩ ምን ይሰራል ብለን ጠይቀን መልስ የሚሰጠን ነው ማለት ነው። ዲቢቢ ከሆነ ኦኬ፣ ዲቢቢ ከሆነ ኤምፕሎየሩ ዲዛይኑን ይሰራል፣ ኮንትራክተሩ ኮንስትራክሽኑን ይሰራል። ኦፍ ኮርስ የፕሮክሩመንት ሲስተም የቢዲንጉ መሀል ላይ ስላለ ማለት ነው። ሶስተኛው ማተር ኦፍ ሪስክ ማኔጅመንት። አንድ ኤምፕሎየር፣ አንድ የፕሮጀክት ባለቤት ዲቢቢ ይሻለኛል ስንል ስለ ሪስክ ኢንፎርሜሽን አለው ማለት ነው። የዲዛይኑን ሪስክ ነው ይወስዳለው፣ ኮንስትራክሽኑን ሪስክ ኮንትራክተሩ ይወስድልኝ። አይ ዲቢ ይሻላል ምን ማለት ነው? የዲዛይንም ሪስክ፣ ኮንስትራክሽንም ሪስክ፣
እና አብሮ ያሉ ሌሎች በኋላ የሚጠሩ ሪስክ ማትሪክሶችን ሁሉ አብሮ እንዲወስድ የምንወስንበት ነው። ስለዚህ ሰስቴናብል ዲቨሎፕመንት ነው፣ ዲቪዥን ኦፍ ሌበር ነው፣ ሪስክ ማኔጅመንት ነው የሚለውን እንደ መነሻ ብናየው ጥሩ ነው። 3 ሰብሲስተሞች አሉ ስንል እንግዲህ እነሱን ደግሞ ማየት ያስፈልገኛል። አንደኛው ሰልፍ ፐርፎርማንስ ሰብሲስተም ነው። ሁለተኛው ነን ሰልፍ ፐርፎርማንስ ሰብሲስተም ነው። ሶስተኛው ጆይንት ፐርፎርማንስ ሰብሲስተም ነው። እንግዲህ ሰልፍ ፐርፎርማንስ ከሆነ ኢምፕሎየሩ እኔ ምንም ኮንትራክተርም አያስፈልገኝም፣ ሌላ ምንም አያስፈልገኝም፣ ራሴ አጥንቼ ዲዛይን አድርጌ ምናምን እሰራዋለሁ ብሎ ሲወስን ኮንትራት የለም ማለት ነው። ያው ከራስ ጋር መዋል ያው ህጋችንም ኤክሰፕሽናሊ ስለማይፈቅድ ማለት ነው። በዚህ ጊዜ ምናልባት የፕሮጀክት ማኔጅመንት ኢንፑት ከኮንሰልታንቱ ስቲል ሊፈልግ ይችል ይሆናል። አፕሊካብል የሆኑ ህጎች ግን ያው እዚህ ጋር ተፈጻሚነት አላቸው። ቢልዲንግ ከሆነ የፕላኒንግ እና የዞኒንግ ህጎች፣ የፐርሚት ህጎች፣ የሴፍቲ የምንላቸው ሁሉ ኢንታክት ናቸው። ኮንትራት የለንም ቢኮዝ ኢምፕሎየሩ ከራሱ ጋር ስለማይዋል ማለት ነው። በጣም የሚገርመው ነገር ስለ ሰልፍ ፐርፎርማንስ ወይም በፕሮጀክት ማኔጅመንት ሊትሬቸር ፎርስ አካውንት ሜተድ ነው የሚባለው። አንድን ፕሮጀክት የፕሮጀክቱ ባለቤት ራሱ አጥንቶ ዲዛይን አድርጎ ኮንስትራክት አድርጎ የሚሰራበት አግባብ እኛ ህግ ላይ ብዙም አላየሁም። ይፈቀዳል የሚለው ነገር ለእኔ ጥያቄ ነው። ግን ሲሰራ መሬት ላይ ስላለ አድሬስ ማድረግ ግን ያስፈልጋል። ግን ህግም ያስፈልገዋል። ይፈቀዳል ወይ? የሚፈቀድ ከሆነ በምን አግባብ ነው የሚለውንም ነገር በደንብ ማየት ያስፈልጋል። እዚህ ጋር ምንም ዲቪዥን ኦፍ ሌበር የለም። ስለዚህ ሰልፍ ፐርፎርማንስ የሚባለው ኢምፕሎየሩ ራሱ ፕሮጀክቱን አጥንቶ ዲዛይን አድርጎ ኮንስትራክት አድርጎ ያው ሜንቴናንሱንም ራሱ የሚቀጥልበት ስርዓት ስለሚሆን ማለት ነው። ነን ሰልፍ ፐርፎርማንስ ከሆነ ግን የሆነ ኢንፑት ከማርኬት ይፈልጋል ማለት ነው። ወይ ኮንሰልታንትም ይፈልጋል፣ አርሊ ስቴጅ ኮንትራክተርም ይፈልጋል፣ ሌሎችንም አግባብነት ያላቸውን ኢንፑት የሚሰጥ ይፈልጋል ማለት ነው። ብዙ ናቸው። አሁን ዋናው የኮንስትራክሽን በጣም የምናውቃቸው እዚህ ውስጥ ነው ያሉት። አውትሶርስ ይደረጋል፣ ኮንትራክተር ያስፈልጋል። ኦኬ ኮንትራክተሩን ቀጥረን ምንድነው የምናደርገው? 4 ክራይቴሪያዎችን ብናይ ጥሩ ነው የሚሆነው። አሁን ኮንትራክቶቹን በደንብ ለመረዳት ምን አይነት አሬንጅመንት ነው የሚለውንም ለማየት ማለት ነው። አንደኛው ዲዛይን ነው መለኪያው፣ who designs the project። ሁለተኛው ማኔጅመንት ቤዝድ ነው፣ who manages the project የሚለው ኢምፖርታንት ነው። ለምን ቅድም እና ባለፈው ሳምንት ያላቸው እነኚህ የኢምፕሊሜንቴሽን ዶኩመንት ውስጥ የምናያቸውን እንትሮች ወደ መሬት ለማውረድ አሁን ኮንትራክት ስቴጅ ላይ ከመግባታችን በፊት አይተን የምንገባባቸው ስለሆኑ ክራይቴሪያዎቹን ማየት ጥሩ ነው የሚሆነው። ማኔጅመንት ቤዝድ ማን ነው ማኔጅ የሚያደርገው እናየዋለን። ሶስተኛው ፋይናንሲንግ ቤዝድ ነው፣ who finances the project። ኖርማሊ ኢምፕሎየር ነው አይደል ፋይናንስ፣ ይሄኛው ግን ይለያል። ስለዚህ ዲዛይን ቤዝድ ከሆነ መለኪያችን ነን ሰልፍ ፐርፎርማንስ ላይ ወይም አውትሶርስ ሜተድ ወይም ሲስተም የምንለው ላይ አይኔ ኢምፕሎየሩ ዲዛይን አረጋለሁ ካለ ዲቢቢ ይመጣል ማለት ነው። ኦኬ ኢትስ ክሊር። በቃ ዲዛይን ኢምፕሎየር ይሰጣል፣ ኮንትራክተር ኮንስትራክሽን ይሰራል። ስለዚህ ኮንትራክት ዶክመንቶቹንና ከኋላ ያሉ ሪሌትድ የሆኑ ዶክመንቶችን ይሄ የምናነበት መነጽር እንደ መግዛት ያህል ነው። የማይሆን መነጽር ይዘን ሌላ ዶክመንት የምናነብ ከሆነ የፕሮጀክቱም ይዘት አይገባንም፣ የላግባባቸውንም ነገር ለመረዳት አስቸጋሪ ነው የሚሆነው። ስለዚህ ዲዛይኑን ኢምፕሎየሩ የሚሰራ ከሆነ ዲቢቢ ነው ሞስትሊ ዲዛይን ባይ ዘ ኢምፕሎየር there is a bidding process then the building when the construction process by the contractor ብለን ስለምንነሳ ይሄ ዲቢቢ ነው ማለት ነው። it's good። እንግዲህ ጥሩ የሚሆነው ለእያንዳንዱ ዴሊቨሪ ሲስተም ራሱን የቻለ ስታንዳርድ ኮንትራክት አለ የሚለውም ትልቅ ኢንፎርሜሽን። ለዲቢ የተዘጋጀውን እዚህ ማምጣት አንችልም። ለምሳሌ የፐብሊክ ፕሮክሩመንት አሁን ኦቶሪቲ ተብሏል። እሱ ያዘጋጃቸው ፒፒኤ ኖርማሊ የምንለው አሁን የ2011 ለዲቢቢ ይሆናል። ከሱ በላይ የሆኑ ትልልቅ የገንዘብ መጠናቸው በጣም ትልቅ በሚሆንበት ጊዜ ደግሞ በኋላ የምናየው ፊዲክ ወደ ተባለ ዓለም አቀፍ ድርጅት ነው የናሽናል ኢንጂነሪንግ ወይም ኮንሰልቲንግ አሶሲዬሽን አባል የሚሆኑበት
አባላት አሶሲዬሽን የሆኑበት ድርጅት አለ። ወደዛ ስታንዳርድ ኮንትራክት እንሄዳለን ማለት ነው፣ ዲቢቢም ሆኖ ማለት ነው። ስለዚህ ፒፒኤን ለዲቢቢ ነው የምናውለው፣ ለሌላ ልናጨው አይገባም ማለት ነው። አሁን ይሄ ትልቅ ፌንስ ነው ማለት ነው። እንዴት ነው የሚመርጡ? ኮንሰልታንቱ ነው እንግዲህ መምረጫ ክራይቴሪያ ያለው። ቅድም ያልኩት ከዲቪዥን ኦፍ ሌበር ብቻ አኳያ ሳይሆን ከሪስክ ማኔጅመንትም አኳያ ከሳይዝ ኤንድ ኮምፕሌክሲቲ ኦፍ ዘ ፕሮጀክትም አኳያ ጭምር ስለሚታይ ማለት ነው። አይ ዲዛይኑንም ኮንስትራክሽኑንም ኮንትራክተሩ ይሰራልኝ ይሻላል የሚል ዲሲሽን ተደርጎ ፕሮሰስ ከተጀመረ ዲቢ ይሆናል ወይም ዲዛይን ቢልድ ይሆናል ማለት ነው። ስለዚህ ዲቪዥን ኦፍ ሌበሩን አውቀናል። የዲዛይንና የኮንስትራክሽን ሪስክ ወደ ኮንትራክተሩ ተላልፏል ብለን እንነሳለን ማለት ነው። ለዚህ የምንጠቀመው ስታንዳርድ ኮንትራክት ይለያል። ፒፒኤ ለዚህ አይውልም። አሁን ይሄ ትልቅ ኢንፎርሜሽን ነው። እየተጠቀሙበትም ስለማይ ብዙ ጊዜ በደረስኩበት ላይ አቆማቸዋለሁ ወደ ትክክለኛው ስታንዳርድ ኮንትራክት። ቢኮዝ ዴሊቨሪ ሲስተም ጌትዌይ ነው ካልን ትክክል ባልሆነ መንገድ ገብተን ትክክል የሆነ ሪዘልት ልናገኝ አንችልም። መጨረሻው ዲስፒት ነው የሚሆነው። ይሄን ይመለከተኛል። ይሄን አስታውሳለሁ የዛሬ 30 ምናምን ዓመት ዲቢቢ ላይ ሞር ኤክስፒሪየንስ የነበራቸው የተወሰኑ ኮንትራክተሮች የፕሮጀክት አይነቱን አልጠራም 14 ኮንትራክተሮች ናቸው። የሚያውቁት የዲቢቢን አሬንጅመንት ነው። ዲዛይን ይሰጣል። ያው በቢዲንግ ፕሮሰስ ይመረጣሉ፣ ይሰራሉ፣ ይወጣሉ። የፈረሙት ዲቢ ነው። ስለዚህ ሪስክ ወደና አብዛኛው ሪስክ ወደ እነሱ መጥቷል ማለት ነው። ብዙዎቹ ተጎድተው ነው የወጡት። ስለዚህ ዴሊቨሪ ሲስተም መለየት ብቻ ሳይሆን ከዛ ዴሊቨሪ ሲስተም ጋር የሚጣጣም ስታንዳርድ ኮንትራክት መርጦ ተዘጋጅቶ ኔጎሽዬት አድርጎ ተፈራርሞ መቀጠል ኢዝ ቬሪ ኢምፖርታንት። ይሄንን ሚስ ካደረግን ዊ ሚስ ኤቭሪቲንግ ከጅምሩ። አዎ ይሄ በጣም ለዳኞችም ለሎየሮችም ለክሊየንቶችም በጣም ኢምፖርታንት ነገር ነው። ሶስተኛው ዲዛይን ማድረጉ የኮንትራክተር፣ ኮንስትራክት የማድረጉ ወይም ቢልዲንጉ የማድረግ የኮንትራክተሩ፣ አልፎም ደግሞ ኦፕሬት የማድረግ ኃላፊነት የምንሰጠው ከሆነ ዲቢኦ ይባላል። ዲዛይን ቢልድ ኦፕሬት የሚባል ነው። ይሄ ራሱን የቻለ እንግዲህ ከዲዛይን ጋር አስተካክዬ ነው ያመጣሁት። ኮንትራክት ስታንዳርድ ኮንትራክቱ ይለያል። ኢትዮጵያ የላትም፣ ለዲቢም የላትም፣ ለዲቢኦም የላትም ገና። ምናልባት ወደፊት አይ ቲንክ እየተጠና ይመስለኛል። የለንም። አሁን በተለይ ይሄ ፕሮሰስ ፕላንት ለሆኑ ፕሮጀክቶች ዲቢኦ በጣም ይመረጣል። ዲዛይን ቢልድ ኦፕሬት። አሁን ለዲቢ ወደ ፊዲክ ነው የምንሄደው። ምን አይነት ነው የምንመርጠው? በኋላ እናያለን። ለዲቢኦም ወደ ፊዲክ ነው የምንሄደው። የለንማ። ኢትዮጵያ ለዚህ ያበለጸገችው ስታንዳርድ ኮንትራክት የለም። ሌላው ተርንኪ ነው። ዲዛይኑንም ኮንስትራክሽኑንም ሰፕላዩንም ምኑንም እስከ ኦፕሬሽን ለተወሰነ ጊዜ ኦፕሬሽን ሁሉ ያለ ነው። የሚለየው ታይም ኤክስቴንሽን የሚባል ነገር የለም፣ ፕራይስ አጀስትመንት የሚባል የለም የሚል ኮንሰፕት ላይ ጋራንትድ ማክሲመም ፕራይስ ተብሎ የሚገባ ነው። ሲልቨር ቡክ ይባላል። አሁን ለተርንኪ የምንጠቀምበት ዓለም የደረሰበት የ2017 እና የ1999 ቨርዥን አለው። ስለዚህ እንደዚህ አይነት አሬንጅመንት ከተፈለገ ይሄኛውን ነው የምንጠቀመው። ኢትዮጵያ ያዘጋጀችው የለም። ለዲቢኦ ከሆነ ጎልድ ቡክ የሚባል አለ 2008 ዴቨሎፕ የተደረገ ፊዲክ ዴቨሎፕ ያደረገው ማለት ነው። ስለዚህ ዴሊቨሪውን አውቀን ኮንትራክት ላይ ከተሳሳትን አለመግባባት ኦፍ ኮርስ ይመጣል ማለት ነው። ዲቢ ላይ አንድ ሁለት ነገር ማለት ፈልጋለሁ። ቢኮዝ አንደኛ ከዲቢቢ ቀጥሎ ወደ ዲቢ ስለምንሄድ ሌሎቹ እንዳሉ ሆነው ኢትዮጵያ የላትም፣ ለዛ ዴቨሎፕ ያደረገችው የለም። ኦፍ ኮርስ እስካሁን ያ ማለት ዲቢ ላይ መሰረት ያደረጉ ፕሮጀክቶች የሉም ማለት አይደለም፣ አሉ። ግን ያ ከፊዲክ እያመጣን ነው። ሁለተኛ ለዲቢ የተዘጋጀው ስታንዳርድ ኮንትራክት ሂስቶሪካሊ ለፕሮሰስ ፕላንት ፕሮጀክቶች፣ ለኤሌክትሮሜካኒካል ኢንጂነሪንግ ፕሮጀክቶች የተዘጋጀ ነው። ቤዚካሊ ቀደም ሲል ማለት ነው 1963፣ 1969፣ 1987 እና 88 ፕሮሰስ ፕላንት ባለፈው ሳምንት ስንነጋገር ለኢንዱስትሪያል ፕላንት ለዩቲሊቲ ፕላንት ብለን ለዛ የተዘጋጁ ናቸው። አሁን 1995 ላይ ኦሬንጅ ቡክ የሚባል ፊዲክ ቤዚካሊ ለተርኒኪም
ለዲቢም ብሎ ነው ያመጣው። አሁን ዲቢን ወደ ኒው የሎ ቡክ ወስዶታል። ተርንኪውን ወደ ሲልቨር ቡክ ስለወሰደው እሱንም በደንብ ለይቶ መሄድ ይገባል። ሁለተኛው ፕሮብለም ዲቢ ላይ ለፕሮሰስ ፕላንት ነው ሂስቶሪካሊ የነበረውና አሁን ሽፋኑን የምታነቡ ከሆነ በምታዩበት ጊዜ it applies for building and engineering ማለት ለቢልዲንግ እና ለኢንፍራስትራክቸር ፕሮጀክቶች አፕላይድ ይሆናል። አንድ ሁለተኛ ለኤሌክትሮሜካኒካል ፕላንት አፕላይድ ይሆናል ይላል። አሁን ይሄ ትልቅ ከስተማይዜሽን ከክላይንትና ከኮንሰልታንት ይጠበቃል። ለምን ባለፈው እንዳልነው ቢልዲንግ እና ኢንፍራስትራክቸር ወይም ኢንጂነሪንግ ፕሮጀክቶች ሰርቪስ ኦሪየንትድ ናቸው። ይሄኛው ኤሌክትሮሜካኒካል ኢንጂነሪንግ ፕላንት የምንለው ደግሞ ፕሮዳክት ኦሪየንትድ ስለሆነ የሰማይና የመሬት ኢንጂነሪንግ ዋይዝ በጣም ትልቅ ልዩነት ስላላቸው የትኞቹ ለቢልዲንግ እና ለኢንፍራስትራክቸር እንደሚሆኑ ፕሮጀክታችን ቢልዲንግ እና ኢንፍራስትራክቸር ወይም ለየብቻው ከሆነ በጣም ለይተው መሄድ ይገባል። በኋላም ያጣሉን በጣም በርካታ ነገሮች አሉ። አንድ ምሳሌ በጠቅስ በጣም ጥሩ ይሆናል። ፕሮሰስ ፕላንት ላይ አሁን ይሄ 1999 እና 2017 ላይ የወጣው ኒው የሎ ቡክ ኒው የተባለበት ከዚህ በፊት ፒውርሊ ለኤሌክትሮሜካኒካል ኢንጂነሪንግ ፕሮጀክቶች የተዘጋጀ ስለነበረ አሁን ለቢልዲንግም ለኢንፍራስትራክቸርም ለኢንጂነሪንግ ማለት ነው እና ለፕሮሰስ ፕላንትም እንዲውል ተብሎ የተዘጋጀ ስለሆነ ማለት ነው። ፕሮጀክት ላይ ርክክብ በሚደረግበት ጊዜ ቴስቶች አሉ። ኦፍ ኮርስ ሲጀመርም ቴስቶች አሉ፣ መሀል ላይም ቴስቶች አሉ፣ ሲያልቅም ቴስቶች አሉ። አሁን ቢልዲንግ ላይ ምን አይነት ኢንጂነሪንግ ቴስት ኦን ኮምፕሊሽን ነው? አሁን ፒፒኤ 85ን ስታነቡ ስለ ቴስት ኦን ኮምፕሊሽን ይሆናል። ቴስቶቹን አይነግረንም። ፊዲክም ስለ ኢንጂነሪንግ ቴስት ይነግረናል። በኢቭን በዲቢቢውም አለ በእንደዚህኛውም አለ። ምን አይነት ቴስቶች ናቸው አይነግርህም። ፕሮሰስ ፕላንት ላይ ግን 4 ቴስቶች አሉ። አንደኛው የፕሪ ኮሚሽኒንግ ቴስት ነው። ፕላንቱ አሁን ፕሮዳክት ላይ ያመርት ስለሆነ ስኳር ላይ ያመርት ስለሆነ ጨርቅ ላይ ያመርት ስለሆነ ከመረከበ በፊት ወይም ክላይንቱ ከመረከቡ በፊት እነኚህን አሁን የምጠቅሳቸው የኢንጂነሪንግ ቴስቶች ማለፍ አለበት ብሎ ነው የሚጽፈው። ክሎዝ 9ን ብታነቡት የኒው የሎ ቡክ 1999 እና 2017ን ብታዩት እነኚህን 4 ኢንጂነሪንግ ቴስቶች ኦን ኮምፕሊሽን ሌሎቹ እንዳሉ ሆኖ ማለት ነው። ስትራይኪንግ ዲፈረንስ እና ቅድምም በምን ይለያል ምንድነው ኮንትራክት ነው የሚል ጀነራል ኮንክሉዥን ላይ እንዳንደርስ ማለት ነው። ሁለተኛው ቴስት ኮሚሽኒንግ ቴስት ነው። ሶስተኛው ትራያል ቴስት ነው። ጨርቅ ለማምረት የሚያስፈልገው ኢንፑት፣ ሲሚንቶ ለማምረት የሚያስፈልገው ኢንፑት ገብቶ እንግዲህ ዌት እና ድራይ ቴስቶች የሚባሉ አሉ። ትራያል ቴስት ነው እንግዲህ የሙከራ ምርት የምናመርትበት ለብል ማለት በስፔሲፊኬሽኑ መሰረት እዛ እንደተጻፈው ማለት ነው። አራተኛና የመጨረሻው ፐርፎርማንስ ቴስት ነው የሚባለው ማለት ስኳሩ በሚፈልገው ማርኬቱ በሚፈልገው ጤናውን በጠበቀ ስታንዳርዱን በጠበቀ ተብሎ ገበያ ላይ ሊወጣ የሚችል ሊሸጥ የሚችል ፕሮዳክት ማለት ነው። ቢኮዝ ኤክስትራ ኮንትራክቹዋል ላያቢሊቲ ፕሮዳክት ላያቢሊቲ ከዚህ ኮንሰፕት ጋር ስለሚገናኝ ማለት ነው። ሞር ኔግሌክትድም የሆነ ኤሪያ ስለሆነ ተጨማሪ ፓራሜትሮችን ፕሮሰስ ፕላንት ከቢልዲንግ እና ከኢንፍራስትራክቸር እንደሚለይ በደንብ ማየት ይገባል። ሌላ ብዙም ባንደክም እነኚህን ከገለጥን አሃ እንዲሉና እንዲ ኮንትራክቶቻችን ምንድን ተብለው ነው የተጻፉት፣ ትክክል ነን ወይ፣ የተጀመሩም ካሉ ሊጀመሩም በቅድ ላይ ያሉ ኦሬዲ ስራ ላይ የሚያሉትን ኔጎሺዬት አድርጎ ወደ ትክክለኛው መስመር መምጣትም ስለሚያስፈልግ ማለት ነው። 3 ፓራሜትሮች አሉ እነኚህ ፕላንት የሆኑ ፕሮጀክቶችን ከቢልዲንግ እና ከኢንፍራስትራክቸር ውጪ ያሉትን ለመረከብ ማለት ነው። ብዙ ጊዜ እነኚህ መጨረሻ ላይ ነው የሚመጡት። መሀል ላይ ልታረጋው አትችልም። ቢኮዝ ፕላንቱ አላለቀም፣ ተተክሎ አላለቀም። የመጀመሪያው ቴክኒካል ፓራሜትር ነው። ሁለተኛው ኢኮኖሚክ ፓራሜትር ነው። ሶስተኛው ኢንቫይሮንመንታል ፓራሜትር ነው። የኢንጂነሪንግ ወይም ቴክኒካል ፓራሜትሩ 2 ነው። አንደኛ የፕላንት ካፓሲቲ ምን ያህል ሲሚንቶ ነው የሚያመርተው። እንግዲህ 400,000 በቀን ተብሎ 100,000 ብቻ የሚያመርት ከሆነ ችግር አለ ማለት ነው። እናንተ ጋር ነው የሚመጡት። ሁለተኛው ኳሊቲ ፕሮዳክት ኳሊቲ
ሲሚንቶ ጥሩ ነው ግን ትንሽ የሚባል ነገር የለም። ጥሩ ጨርቅ ነው ግን የሚባል ነገር የለም። በስፔሲፊኬሽኑ መሰረት ካኪ ከሆነ ሱፍ ከሆነ መጠጥ ከሆነ ቢራ ከሆነ ጨርቅ ከሆነ ሲሚንቶ ከሆነ ብረት ከሆነ ማዳበሪያ ከሆነ ፒውርሊ አብሶሉትሊ መሟላት ነው ያለበት። ኮምፕሮሚስ የለም። ፕሮዳክት ኳሊቲ ኮምፕሮሚስ ማድረግ በህዝብ ኢኮኖሚክ ላይፍ ላይ ምናልባትም ወደ ህዝብ የሚሄድ እንዳይሆን ለየፕሮዳክቱ በጣም ጥንቃቄ የሚፈልግ ነገር ነው የሚሆነው። ስለዚህ እነኚህ ከተሟሉ ነው ወደሚቀጥለው ፓራሜትር ፕላንት ካፓሲቲው ችግር ካለው ለምሳሌ የወተር ትሪትመንት ፕላንት ቢሆን 300,000 ኪዩቢክ ሜትር በቀን የሚያጣራ ፕላንት ነው መሰራው ብሎ 200,000 ብቻ የሚያጣራ ከሆነ ችግር አለ። ስለዚህ ወደ ኋላ መመለስ ያስፈልጋል። ሪቨርስ ኢንጂነሪንግ ይፈልጋል። ምንድነው አስሮም የት ጋር ምንድነው የሆነው? ያ እንግዲህ ቴክኖሎጂም ጭምር ስላለበት ለዚህ ነው ዲቢ ብዙ ጊዜ ለእንደዚህ አይነት ፕሮጀክቶች ዘ ትሬሽሆልድ ዘ ዲፎልት ከዲቢ ነው የሚጀምረው። እንደዚህ አይነት ፕሮጀክቶችን ዲቪ ማድረግ አይቻልም። ከግንባታ ጋር ትንሽ ያያይዙልን ጋሽ ዘውዱ። ማያያዝ አልፈልግም። በኋላ እንደተለዩት ነው ስለማያያዝ ጭምር ነው። ግን ቅድም እንዳልኩት ይሄ ዲቪ የሚባለው ስታንዳርድ ኮንትራክት ለቢልዲንግም ለኢንጂነሪንግም ለኢንፍራስትራክቸር ፕሮጀክት ለፕሮሰስ ፕላንትም ተብሎ የተዘጋጀ ነው። አንድ ነው ስታንዳርድ ኮንትራክቱ። ባህሪው ግን ይለያል። አሁን የኮንሰልታንት ሚና እዚህ ጋር ነው የሚመጣው። ከስተማይዜሽን ስሩ ስፔሻል ኮንዲሽን ኦፍ ኮንትራክት በጣም ያስፈልጋል። ይሄ ከሌለ ሁሉንም ፕሮጀክት በአንድ መነጽር የምናይ ከሆነ ይዘቱንም ካልተረዳን በኋላ የሚመጣውንም ክሌም ዲስፒዩት ለመረዳት በጣም ያስቸግራል። ሁለተኛው ፓራሜትር ኢኮኖሚክ ፓራሜትር ነው። አሁን ኮንስትራክሽን ቅድም እንግዲህ ህትመት ወዳላቸው ለመሄድ ኮንስትራክሽን ጊዜያዊ የስራ ዕድል ነው የሚሰጠው አይደል? ቢልዲንጉ ያልቃል፣ ሰዎች ወደ ቤት ይሄዳሉ። ፕሮሰስ ፕላንት ግን ጊዜያዊም ይሰጣል፣ ቀጣይነትም አለው። ቢኮዝ ምርት ስለሚጀመር ሰራተኞች ያስፈልጋሉ። ስለዚህ አንደኛው የኤምፕሎይመንት እድል ለ1,000 ሰው የሚሰጥ ነው ተብሎ የተሰራ ፕሮጀክት ቅድም ባልናቸው ቴክኒካል ሪዝን የሚያመርተው ምርት የሚቀንስ ከሆነ ኦፍ ኮርስ ኢንጌጅድ የሚደረጉትም ሰራተኞች ይቀንሳሉ። ይሄ ጥያቄ ያስነሳል። ሁለተኛው የኢነርጂ ኤፊሽንሲ ነው። በጣም ብዙ ኢነርጂ የሚበላ ከሆነ የኦፕሬቲንግ ኮስቱ ሃይ ነው። ስለዚህ ፕሮፊቱ ሪተርን ኦን ኢንቨስትመንት በጣም ይቀንሳል ማለት ነው። ስለዚህ እነኚህ ነገሮች መታየት ይኖርበታል። ኢንቫይሮንመንታል እንግዲህ ፕላንት ካለ በፕሮሰስ ምክንያት የሚፈጠር ኤፍሉዌንት የሚባል ዌስት አለ። እሱ ትሪትድ ሆኖ ነው ወደ ተፈጥሮ ኢንቫይሮንመንት የሚለቀቀው። ያ ካልሆነ በኋላ የካምፓኒው ኮስት ነው፣ የሶሳይቲው ኤክስተርናሊቲ ስለሚሆን ሶሳይቲው ይሄንን መሸፈን የለበትም። ያንን ያሟላ ነው የሚለው ነገር ሁሉ ታይቶ ነው። ስለዚህ ዲቢ ላይ እነኚህ ኢሹዎች በጣም ክሊር ሆነው ነው። ይሄን ክሊር ለማድረግ ኢንጂነሩ ብቻ በቂ አይሆንም። ሎየርም በኋላም እንደምናነሳው ኮንትራቱን ማየት ያስፈልጋል። ኦፍ ኮርስ ኖሌጀብል የሆነ ሎየርም ካልሆነ ኮንሰልታንቱ ያዘጋጀው ትክክል ነው ጥሩ ነው ብሎ ረበር ስታምፕ የሚያደርግ ሎየርም መሆን የለበትም። ጥያቄ የሚያነሳ ልክ አሁን ቅድም እንደ ይሄኛው ለምን አልሆነም፣ ለምንድን ነው ከዛኛው በምን ይለያል የሚል ጠያቂ ሎየርም ኖሌጀብል የሆነም ሲሆን ጥሩ ነው የሚሆነው። ዲዛይን ላይ እነኚህ ናቸው። ዲቢ፣ ዲቢቢ፣ ዲቢኦ እና ተርኒኪን እናያለን። ወደ ማኔጅመንት ቤዝድ ስንሄድ ኮንትራክተር የሚቀጠረው ስራውን እንዲሰራ ሳይሆን ማኔጅ እንዲያደርግ ነው ብለን ነው የምንነሳው። አሁን ፕሮጀክቱን ኤክስኪዩት የሚያደርጉልን ሌሎች ናቸው። እነማን ናቸው? እነሱ እናያለን። ስለዚህ አሁን የስራ ክፍፍል እያየን ነው። ኢምፕሎየር ኦፍ ኮርስ ይከፍላል። ዲዛይነር አለ፣ ግን በኮንስትራክሽን ማኔጅመንት ይሄ ሲኤም ነው ቤዚካሊ ሊትሬቸር ላይም ስትገቡ ሲኤም ነው የሚባለው። ኮንስትራክሽን ማናጀር ወይም ኮንስትራክሽን ማኔጅመንት ነው የሚባለው። እሱ ምንድነው የሚሰራው? በሁለት መልክ ልናየው እንችላለን። አሁን አይ ቲንክ የፌደራል መንግስትም እነኚህን ዴሊቨሪ ሲስተሞች አሁን እያጠና ነው። በምን መልክ እኛም ጋር ኖረው ሎካል ኮንትራክት በሚኖረን ጊዜ ኢንተርናሽናል ኮንትራክት በሚኖረን ጊዜ እንዲኖረን እየተጠና ነው። በሁለት መልክ ልናየው እንችላለን። ሊትሬቸሩም ወደዛ ስለሚያመራ ማለት ነው። ኤክስኪዩት የሚያደርጉት ዲዛይኑን ክላይንቱ የሚያመጣ ሆኖ ኮኦርዲኔሽኑን ማን ነው የሚሰራው? ይሄ ሲኤም የሚባለው ኮንትራክተር ነው። ስለዚህ ሁለት አይነት ሲኤም አት ሪስክ እና ሲኤም አስ ኤጀንት
የሚባል አለ። ሲኤም አት ሪስክ ከሆነ ትሬድ ሰብ ኮንትራክተርስ አሉ። ለምሳሌ ቢልዲንግ ቢሆን ፋውንዴሽኑን የሚሰራ፣ ሱፐርስትራክቸሩን የሚሰራ፣ ሩፍ ትሪትመንቱን የሚሰራ፣ የቢልዲንግ ሲስተሙን የሚሰራ፣ ላንድስኬፕ ካለ፣ ሳይት ወርክ ካለ እነኚህን ለተለያዩ ትሬድ ሰብ ኮንትራክተር ሰጥቶ ግን ኢንቲግሬት አድርጎ ኮኦርዲኔት አድርጎ ፕሮጀክቱን መጥቷል። የመረጠው እሱ ስለሆነ ይሄ ሲኤም ኮንትራክተር ሪስኩም የሱ ነው የሚሆነው። አት ሪስክ የተባለው በዚህ ምክንያት ነው። ለዚህ አሁን ስታንዳርድ ኮንትራክት ገና የለንም። አሁን ግን እየታሰበ ነው አሉ የተጠኑ ጥናቶች አሉ። እንደዚህ አይነት ኢንጌጅ የምናደርግ ከሆነ ተብሎ ማለት ነው። ሁለተኛ አስ ኤጀንት ከሆነ ትሬድ ሰብ ኮንትራክተሮች ቅድም ያልኳችሁን ስራዎች የሚሰሩ የሚመርጠው ኢምፕሎየሩ ይሆናል። የሲኤም ኮንስትራክሽን ማኔጅመንት ሰርቪስ የሚሰጠው ኮንትራክተር ስራው ምንድነው የሚሆነው? ዲዛይኑን ኮኦርዲኔት ማድረግ፣ ኮንስትራክሽኑ በእነኚህ ትሬድ ሰብ ኮንትራክተርስ መሰረት የሚሰራ ስለሆነ እነሱን ኮኦርዲኔት በማድረግ የፕሮጀክቱን ሪዘልት ለኢምፕሎየሩ መስጠት ነው የሚሆነው። አሁን ትሬድ ሰብ ኮንትራክተሮቹን ኢምፕሎየር መርጦ ስለሚያመጣ አት ዲፎልት ቢሆኑ ሪስኩ ይሆናል የኢምፕሎየር ይሆናል ማለት ነው። ስለዚህ ታስክና ሪስክ ሁልጊዜ አብረው ይሄዳሉ። እነኚህ ላይ ችግር ካለ ነው እንግዲህ ወደ ኮንፍሊክት የምንሄደው። ፋይናንሲንግ ሶስተኛው ነን ሰልፍ ፐርፎርማንስ ላይ የሚመጣ መለኪያ ነው። ሁ ፋይናንስስ ኖርማሊ ኢምፕሎየር ነው ፋይናንስ የሚያደርገው። ይሄኛው አሬንጅመንት ግን ፕራይቬት ፋይናንሲንግ ፎር ፐብሊክ ፕሮጀክት ነው። ይሄ ፐብሊክ ፓርትነር ይሄ ፐብሊክ ፕራይቬት ፓርትነርሺፕ ከምንለው በጣም ትልቅ ኮንሰፕት ጋር የሚገናኘው ነው ማለት ነው። እንግዲህ ፕሮጀክቱን እሱ ፋይናንስ የሚያደርግ ከሆነ አንድ ትልቅ ስራ ወስዷል ማለት ነው። ትልቅ ሪስክም ወስዷል ማለት ነው። የኢምፕሎየር ድርሻ ምንድነው የሚሆነው? ለምሳሌ መንገድ ቢሆን መንገዱ የሚሰራበትን ስፍራ መስጠት፣ በኮንትራቱ መሰረት ሊወስድ የሚገባውን ሪስክ መውሰድ ነው የሚሆን። እንግዲህ እነኚህ ምናልባት በተለያየ መልክ ልናገኛቸው እንችላለን። ዲዛይን፣ ቢልድ፣ ኦፕሬት፣ ትራንስፈር፣ ዲዛይን፣ ቢልድ፣ ኦውን፣ ኦፕሬት፣ ትራንስፈር። ፋይናንሲንጉ ግን ያው ፕራይቬት ኮንትራክተሩ ብዙ ጊዜ እንግዲህ እነኚህ አይ ቲንክ ይሄ ጥሩ የህግ መሰረት ያለው ነው፣ ሊጋል ፍሬምወርክ ያለው ነው። አሁን የፐብሊክ ፕራይቬት ፓርትነርሺፕ 1676 የሚባል ህግ ወጥቷል። ማሻሻያም አለው 2183 የሚባል ማሻሻያም አለው፣ ፖሊሲም አለው። ባለቤቱም የገንዘብ ሚኒስቴር ነው። አሁን የፐብሊክ ፕራይቬት ፓርትነርሺፕ ሲሆን የፐብሊክ ፕራይቬት ፓርትነርሺፕ ቦርድም አለ። እዛ ውስጥ የሚሳተፉ ባለ ስቴክሆልደሮችም ተሳትፈው ፕሮጀክቶች ተመርጠው የሚካሄዱበት ስርዓት ነው ማለት ነው። ስለዚህ እዚህ ጋር ምን አለ? ዲቪዥን ኦፍ ሌበር አለ፣ ታስክ አለ። እነኚህ ፕሮጀክቶች በጣም ረጅም ጊዜ 30 ዓመት 20 ዓመት 50 ዓመት የሚወስዱ ስለሆነ ኦፍ ኮርስ አንሰርተሪቲው ሃይ ነው የሚሆነው። ስለዚህ ዋናው ኔጎሺዬሽን እንደውም ስለ ስራውም ሳይሆን ስለ ሪስኩ ነው በጣም ሰፊ ጊዜ የሚወስደው ማለት ነው። በዛ መልክ ይሆናል ማለት ነው። እንግዲህ እነኚህ ነን ሰልፍ ፐርፎርማንስ ላይ ልናገኛቸው የምንችላቸው የተለያየ ቫራይቲ ደግሞ በየስራቸውም እንዳለ ታሳቢ ማድረግ ያስፈልጋል። ሶስተኛው ሰብ ሲስተም ዴሊቨሪ ሲስተም ላይ ያለው ጆይንት ፐርፎርማንስ ያልኳችሁ ነው። እንግዲህ ኮንትራክት ስንገባ አሁን ሪስፔክቲቭ ኢንትረስት ይዘን ነው የምንገባው አይደል? ኮንትራክት የራሱ ኢንትረስት አለው፣ ኤምፕሎየር የራሱ ኢንትረስት አለው። ኤምፕሎየር ቫልዩ ፎር መኒ ነው፣ በቃ ላወጣሁት ገንዘብ ምላሹን ማግኘት አለብኝ ብሎ ነው የሚለው። ትክክል ነው። ኮንትራክተር በቃ ይሄን ሰርቼ ትርፍ ማግኘት አለብኝ ነው የሚለው። ትክክል ነው። ስለዚህ ኢንትረስት ሎድድ ነው። ስለዚህ አብሮም ኮንፍሊክት ሎድድ ነው። because there is a deviation of expectation። እንግዲህ ኮንትራክት እንደ law of expectation የሚታይ ከሆነ ሪስፔክቲቭ ኤክስፔክቴሽን ይዘው ነው የሚገቡት። ኮንትራክተሩ ለማትረፍ ኤምፕሎየሩ ደግሞ ቫልዩ ፎር መኒ የሚለውን ኮንሰፕት ይዘው ነው የሚገባው። ስለዚህ ኢንትረስት ቤዝድ ነው። ያ ኢንትረስት ደግሞ ዩኒላተራል ኢንትረስት ነው፣ ጆይንት ኢንትረስት የለም። ይሄኛው ጆይንት ፐርፎርማንስ የምንለው አሁን በዓለም ላይ አዲስ እየመጣ ያለ አይ ቲንክ እኛም ጋር እየተሞከረ ነው በተወሰነ ደረጃ ያለው። እስኪ አቶ ዘውዱ ፓርትነሪንግም ጭምር ስለሆነ ማለት ነው። አሁን ስለ ዴሊቨሪ ሲስተም ነበር እያወሩን የነበረውና ሰዓት ሊገድበን ነው። ፕሮግራማችን ጊዜ የሚበቃውም አይመስልም። እስከሚያልቅ ድረስ ግን እንቀጥላለን። ስለዚህ
ያው ቀጣይ ፕሮግራም ስላለ እንግዲህ አቶ ዘውዱ ተፈራ ሰፊ ነገር ነው ያቀርቡልን ያሉት። ትልቅ መረጃ ነው፣ ትልቅ እውቀት ነው ለአድማጮቻችን ያስተላለፉት ያሉት። እንግዲህ በቀጣይ 3ኛ ክፍል እንቀጥላለን እስከሚያልቅ ድረስ ማለት ነው። እንግዲህ አድማጮቻችን ስታዳምጡት የቆያችሁት ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም በኮቨናንት ሀቤ ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ዘወትር እሁድ ወደ አድማጮች የሚቀርብ ሳምንታዊ የህግ ፕሮግራም ነው። እንግዲህ ሰዓታችን ስለገደበን መልካም ሳምንት ይስራ እያልን ቀጣይ ፕሮግራማችን ሳምንት ከዚሁ ከጆይንት ፐርፎርማንስ እንቀጥላለን። እናመሰግናለን። ታንክ ዩ። ዲጂታል ነጋሪት በፌደራልና በክልል ፍርድ ቤት ለረጅም ጊዜ በዳኝነት ባገለገሉና በማናቸውም ፍርድ ቤት ጠበቃዎች በተመሰረተው ኮቨናንት ሀብ የጥብቅና ድርጅትና በአራዳ ኤፍኤም 95.1 ትብብር እየተዘጋጀ ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት